ሰላም ቤተሰብ እንዴት ናችሁ? ዛሬ በቪዲዮ ፓርት 2 ተገናኝተናል። የማትማቲካል ኳንቲቲቭ ሪዝኒንግ ፓርት 2 ላይ ማለት ነው። ሰባተኛው ጥያቄ ላይ እንጀምራለን። ከዚህ በፊት ከስድስተኛው ሰርተናል። ሰባተኛው ጥያቄ ምንድነው የሚለው? ሳሚርስ ኤጅ ኢዝ 1/4 ኦፍ ሂዝ ፋዘርስ ኤጅ ኤንድ 2/3 ኦፍ ሂዝ ሲስተርስ ሬማስ ኤጅ። ዋት ኢዝ ዘ ሬሾ ኦፍ ኤጅ ኦፍ ሳሚር ቱ ሬሾ ሬማ ሬሾ ዜር ፋዘርስ ሪስፔክቲቭሊ ነው የሚለው። አሁን እዚህ ጋር የመጀመሪያ ስራችን ምንድነው? ቫሪያብሉን ማውጣት ነው። ሌት ሳሚርስ ኤስ ብለን እንውሰደው፣ ሬማን ደግሞ አር ብለን እንውሰድና ፋዘርስ ኤጅን ደግሞ ኤፍ ብለን እንውሰደው። ኦኬ፣ በዚህ መልክ ሳሚርስን ኤስ ብለን ወስደናል። ሬማን ደግሞ አር ብለን ወስደናል። ፋዘርን ደግሞ ኤፍ ብለን ወስደናል። ጥያቄያችን ላይ እንደምታዩት ምንድነው የሚለው? ሳሚርስ ኤጅ ማለት 1/4 ፋዘርስ ኤጅ ማለት ነው። ሳሚርስ ኤጅ ማለት ስንተኛ ነው? 1/4 ፋዘርስ ኤጅ ማለት ነው። እሺ፣ ሌላኛው ሳሚርስ ኤጅ ማለት አሁንም ጥያቄያችን ላይ ምንድነው ያየነው? 2/3 ሬማስ ኤጅ ነው ተብለናል። አሁን እዚህ ጋር የተጠየቅነው ጥያቄ ደግሞ ምንድነው? ጥያቄ ሳሚርስ ሬሾ ሬማ ሬሾ ፋዘርስ ኤጅ ነው ተብለን የተጠየቅን። በዚህ መልክ ይህንን ነው የተጠየቅን። የዚህ ነው የተጠየቅነው። ስለዚህ ለማድረግ መጀመሪያ ሳሚርስን ኤስን እንወስዳለን። አር እና ኤፍን ደግሞ ኢንተርም ኦፍ ኤስ እዚህና እዚህ ላይ የተገለጸ ስላለ ኤፍን የብቻውን እናስቀራለን፣ አርን የብቻውን እናስቀርና በዚህ ጋር ሪፕለስ እናደርገዋለን ማለት ነው። እሺ፣ ኤፍን ለማስቀረት ምንድነው የምናደርገው? ኤስ ኢዝ ኢኳልስ ቱ 1/4 ኤፍ የሚላለን። ስለዚህ ለማስቀረት ሲባዛ በ4 ሲባዛ በ4 ስናደርገው ምን ይሆንልናል ማለት ነው? 4s ኢዝ ኢኳልስ ቱ ኤፍ ይመጣልናል። ያ ማለት ፋዘርስ ኢዝ ኢኳልስ ቱ ምንድነው? 4s ጋር ይመጣልናል ማለት ነው። ሁለተኛው ጥያቄያችን ደግሞ s ኢዝ ኢኳልስ ቱ 2/3 r ነው የሚለው። rን ብቻ ለማስቀረት ምንድነው የምናደርገው? s ኢዝ ኢኳልስ ቱ 2/3 r የሚለውን ሲባዛ በ3 ሁለተኛ ሲባዛ በ3 ሁለተኛ እናደርግና rን የብቻውን እናስቀራለን። r ኢዝ ኢኳልስ ቱ 3/2 s ይመጣልናል ማለት ነው። ስለዚህ እዚህኛው ሬሾ ላይ ሳብስቲቱት እናደርጋለን። ኤስ ሬሾ አር ማለት ስንት ነው? 3 ሁለተኛ ሳሚርስ ኤጅ ነው። ሬሾ ዜን ፋዘርስ ኤጅ ደግሞ ምንድነው የተቀመጠልን? 4s ብለን እዚህ ጋር ተገልጾልናል። ስለዚህ 4s ብለን እናስቀምጣለን። ኤስ እና ሳሚርስ ኤጅ ኤስ ቫሪያብልን ሪሙቭ እናደርጋለን። እሱን ሪሙቭ ለማድረግ ኦቨር ኤስ ስናደርገው ኤስ በኤስ ይጣፋል ከሁሉም ሬሾ ላይ ማለት ነው። ስንት ይቀረናል? አንድ ሬሾ 3 ሁለተኛ ሬሾ 4 ይመጣልናል። እዚህ ምርጫችን ላይ እንደዚህ የሚል ምርጫ አለን ወይ? እሱን ቸክ እናደርጋለን። ከሌለን ምንድነው የምናደርገው? ወይ እንደዚህ ሊሆን ይችላል፣ ወይ 1 ሬሾ 3 ሲካፈል ለ2 0 ነው 1.5 ሬሾ 4 ሊሆን ይችላል መልሳችን። ሌላኛው ደግሞ ሁለትን በማጥፋት ሲባዛ በ2 ስናደርገው 2 ሬሾ 3 ሬሾ 8 ይሆንናል። ስለዚህ ከነዚህ ከሶስቱ ውስጥ አንዱ ካለን መልስ ይሆናል ማለት ነው። አብረን እናየው። እሺ፣ ስለዚህ 2 ሬሾ 3 ሬሾ 8 የሚለው ነው ያለን ማለት ነው። ሌላው ከነዚህ ከሰራናቸው ውስጥ የሉም ማለት ነው። ይሄው 2 ሬሾ 3 ሬሾ 8 ማለት ነው። ስለዚህ የትኛው ይሆናል ማለት ነው? መልሳችን ኤ ይሆናል። እሺ፣ ስምንተኛ ጥያቄ ላይ there are 6 numbers አላና እነዚህ 6ቱን ነምበሮች ሁሉ ሊስት አደረገ። ከ6ቱ ውስጥ ግን አንዱ ምንድነው? ቫሪያብል አናውን ቫልዩ ነው ኤክስ የተባለ። ዜን አቬሬጅ ቫልዩ የነዚህ 6 ነምበሮች አቬሬጅ ቫልዩ ተሰጥቶናል 60 ማለት ነው። ኤክስን ቫልዩ አይዴንቲፋይ አድርጉ ነው የሚለው ጥያቄው። ስለዚህ አቬሬጁ ከተሰጠን የአቬሬጅ ፎርሙላ ምንድነው? ሰም ኦፍ ኦል ነምበር ሲካፈል ካውንት ኦፍ ነምበር ነው። እዚህ ኢኳልስ ቱ 60 ብለን እንጽፋለን ማለት ነው። አቬሬጅ ኢዝ ኢኳልስ ቱ ሰም ኦፍ ነምበር ሲካፈል ካውንት ኦፍ ነምበር ኢዝ ኢኳልስ ቱ 60 ተብሎ ተሰጥቶናል። ካውንት ኦፍ ነምበር ስንቆጥራቸው ስንት ናቸው? 6 ነው አይደል? ስለዚህ ሰም ኦፍ ነምበር ሲካፈል ለ6 ኢዝ ኢኳልስ ቱ 60 በሚል ሪፕሌስ እናደርገዋለን ማለት ነው። ሰም ኦፍ ነምበር ሲካፈል ለ6 ሲባዛ
በ60 እናደርገዋለን። ይህን በምናባዛበት ጊዜ ክሪስ ክሮስ አድርገን በምናባዛበት ጊዜ ሰም ኦፍ ነምበር እዚ ኢኳልስ ቱ 6 ታይምስ 16 ስንት ነው የሚሆን 360 ይመጣል። እሺ ሰም ኦፍ ነምበር ማለት ደግሞ ከጥያቄያችን ላይ የተሰጡን ቁጥሮች ናቸው። እነማን ናቸው? 30 ሲደመር 72 ሲደመር 53 ሲደመር 68 ሲደመር ኤክስ ሲደመር 87 እዚ ኢኳልስ ቱ 360 ብለን እንጽፋለን። የእነዚህን ስንደምራቸው ቶታሊ ምንድነው የሚሆነው? ኤክስ ሲደመር 310 ይሆናል። መደመር ትችላላችሁ እናንተ 310 እዚ ኢኳልስ ቱ 360 ብለን እንጽፋለን። ኤክስን ለማስቀረት ምንድነው የምናደርገው? ይህን ወደ ከኩል ይሆናል ስናሳልፈው 360 ሲቀነስ 310 እናደርግና 50 ይመጣልናል። ስለዚህ ምርጫችን ላይ 50 ሚል አለ ወይ የሚለውን አብረን ቼክ እናደርጋለን። ኦኬ የቢ ምርጫ ይኸው 50 ነው። ስለዚህ መልሳችን ምንድነው የሚሆነው? ቢ ነው ማለት ነው። እሺ ሌላኛው 9ኛው ጥያቄ the price of TV set inclusive of sale tax of 9% ነው የሚለው እሱ ተደምሮ ምንድነው 13407 ነው። find its market price። አሁን እዚህ ጥያቄ ላይ የምንረዳው ምንድነው? ቶታሊ የኦሪጂናል ኮስቱ ሲደመር የኦሪጂናል ኮስቱን 9% ሆኖ አጠቃላይ ቶታሊ የቲቪው ኮስቱ ኦር ፕራይሱ 13407 ነው የተሰጠን። ነገር ግን ማርኬት ፕራይሱን ነው የተጠየቀና ማርኬት ፕራይስ ማለት ኦሪጂናል ፕራይሱን ነው። እኛው የተሰጠን የኦሪጂናል ፕራይሱን 9% ተደምሮ ስለሆነ ኦሪጂናሉን የተጠየቀና ያ ማለት ማለት ነው 13407 ማለት ማርኬት ፕራይሱ ሲደመር 9% ኦፍ 13400 ኖ 9% ኦፍ ማርኬት ፕራይስ ማለት ነው። ፎርሙላውን ስናወጣው በዚህ መንገድ ያው በዚህ መልክ እናወጣዋለን ማለት ነው። በዚህ መልክ አጠቃላይ ማርኬት ፕራይስ ውስጥ ሲደመር 9% ኦፍ ማርኬት ፕራይሱ 13407 ነው። ስለዚህ ይሄን ማርኬት ፕራይሱን የተጠየቅነው ይሄን ነው። ስለዚህ ይሄን ለማስቀረት ምን ማድረግ እንችላለን? የጋራ ማርኬት ፕራይሱን እናወጣና ማርኬት ፕራይስ ኢንቱ እዚህ ጋር ማርኬት ፕራይሱን ስናወጣ አንድ ናት ሲደመር የዚህን ማርኬት ፕራይስ እናወጣ 9% ይሆናል። እዚህ ኢኳልስ ቱ 13407 ይሆናል። ዜን ማርኬት ፕራይሱን ለማስቀረት ሲካፈል ለ1 ሲደመር 9% ሲካፈል 1 ሲደመር 9% እናደርጋለን። ሶ ማርኬት ፕራይሱ እዚህ ኢኳልስ ቱ 13407 ሲካፈል 1 ሲደመር 9% ማለት 0.09 ማለት ነው። ስለዚህ አንድን ስንጨምርበት 1.09 ይሆናልኛል። ፐርሰንቱን ሪሙቭ ስናደርገው ስንቀይረው ሲካፈል ለ100 9 ሲካፈል ለ100 ስናደርግ 0.09 ነው የሚሆነው። ስለዚህ ከአንድ ጋር ስንደምር እንደዚህ ይሆናል ማለት ነው። ይህን ካልኩሌተር ተጠቅማችሁ ካልኩሌት አድርጋችሁ ማምጣት ትችላላችሁ። በምናካፍልበት ጊዜ ስንት ነው የሚመጣለን? 12300 ዶላር ይሰጠናል ማለት ነው። እንደዚህ የሚል ምርጫ አለን ወይ? ምርጫችን ላይ 12300 ሚል ምርጫ አለን ወይ የሚለውን አብረን ምርጫችን ላይ እሺ ይኸው የሲ ምርጫ 12300 ይላል ማለት ነው። ስለዚህ መልሳችን ይሄ ይሆናል። እሺ ሌላኛው 10ኛው ጥያቄ what is the point of intersection of the line 2x plus 3y is equals to 6 and y axis and y axis አሁን እዚህ ጋር የተጠየቀነው y axis ነው። እዚህ ጋር y axis ተባልን ማለት የኤክስን ቫልዩ 0 ሴት አድርገን የy ቫልዩ ስንት እናመጣለን የሚለው ነው የሚጠይቀን። ኤክስ አክሲስን ብንባል ደግሞ የዋይን ቫልዩ 0 ሴት እናደርግና የኤክስን ቫልዩ አይዴንቲፋይ እናደርጋለን። ኮኦርዲኔቱ በምን ፎርም ነው ካለ ኤክስ ዋይ ኮኦርዲኔት ነው የሚሆነው። አሁን እዚህ ጋር ዋይ አክሲስን ስለሆነ የተጠየቅነ በኤክስ ኮኦርዲኔት ፈንታ ማን 0 ነው የምናስቀምጥ። ዜን 0ን ሳብስቲቱት በምናደርግበት ጊዜ 2 ታይምስ 0 ፕላስ 3y is equals to 6 ብለን እንጽፋለን። በዚህ መልክ እናስቀምጣለን ማለት ነው። ዜን ይሄ 0 ይሆንልናል። ዜን 3y is equals to 6 ብቻ ሚል ይመጣልና 3y is equals to 6 ዜን yን ለማስቀረት ሲካፈል ለ3 ሲካፈል ለ3 ስናደርግ y is equals to ስንት መጣልን? 2 መጣልን። ኮኦርዲኔቱን ደግሞ ስናስቀምጠው x y ኮኦርዲኔት ስለሆነ የx ቫልዩ ስንት ነው ሳብስቲቱት ያደረግነው? 0 ነው። የy ቫልዩ 2 አመጣናል። ስለዚህ እንደዚህ ሚል ምርጫ ካለን መልሳችን ይሆናል ማለት ነው። ሌትስ ቼክ ያ ኤ የኤ ምርጫ 0 2 ሚላናል። ስለዚህ
10ኛው ጥያቄ ምንድነው የሚሆነው? ኤ ነው የሚሆነው ማለት ነው። እሺ 11ኛ ጥያቄ ኢፍ ኤ ስኩዌር ኢዝ ኢኳልስ ቱ ሰመንቲ ነው የሚለው ግን ፋይንድ አድርጎ የተባለና ኤ ፕላስ 1 ታይምስ ኤ ማይነስ 1 ነው። አሁን እዚህ ጋር ቀጥታ ዳይሬክትሊ ሰብስቲት ማድረግ እንችላለን። ራዲካል እናስገባና የኤን ቫልዩ አይዴንቲፋይ እናደርጋለን። የኤ ቫልዩ ስንት ነው? ራዲካል 17 ነው አይደል? ስለዚህ ራዲካል 17 ሰብስቲት አድርገን ማምጣት እንችላለን። በሌላ አባባል ደግሞ በሌላ መንገድ መፈለግ እንችላለን። መጀመሪያ ኩዌሽናችን ኤ ፕላስ 1 ታይምስ ኤ ማይነስ 1 የሚለውን ሲምፕሊፋይ አድርገን ምን ይመጣልናል? ኤ ስኩዌር ማይነስ 1 ይመጣልናል። ስለዚህ በኤ ስኩዌር ፈንታ ማን እንተካለን? 17 እንተካለን። 17 ሲቀነስ 1 ምን ይሆናል? 16 ይሆናል መልሳችን ማለት ነው። እሺ 12ኛ ጥያቄ How many integers x satisfy both 2 less than x less than or equal to 4 and 0 less than or equal to x less than or equal to 3? አሁን እዚህ ጋር የመጀመሪያ ካውንት ነው የተባለ how many integer count of numbers that satisfy both question ነው የሚለው የመጀመሪያውን question satisfy የሚያደርገው የx ቫልዩ ስንት ቢሆን ነው? ሁለትን ብንወስድ ሁለት ያንሳል ከሁለት ፎልስ ነው የሚሆነው። ስሪን ብንወስድ ሁለት ያንሳል ከስሪ ሌዛን ኦር ኢኳል ቱ 4 ትሩ ነው አይደል? እሺ ስለዚህ የመጀመሪያውን ኩዌሽን ሁለት ያንሳል ከኤክስ ሌዛን 4 የሚለውን ማና ማን ሳቲስፋይ ማድረግ ይችላል? 3 እና 4 ሳቲስፋይ ማድረግ ይችላል። አራትን ብንተካው ሁለት ያንሳል ከ4 ያንሳል ኦር ኢኳል ቱ 4 ትሩ ነው የሚሆነው። 5ን ብንተካ ፎልስ ይመጣልናል። ስለዚህ የመጀመሪያውን ኩዌሽናችን ሳቲስፋይ የሚያደርገልን ወይም ሶሉሽን ሴታችን ማን ነው? 3 እና 4 ነው ማለት። እሺ የሁለተኛው ኩዌሽን ላይ 0 ሌዛን ኦር ኢኳል ቱ ኤክስ ሌዛን ኦር ኢኳል ቱ 3 ነው የተባለ። ይሄን ደግሞ ሳቲስፋይ የሚያደርገው እነማን ናቸው? አንደኛ 0 ሳቲስፋይ ያደርገዋል። አንደኛ 0 ሳቲስፋይ ይሆናል። 0 ያንሳል ኦር ኢኳል ቱ 0 ትሩ ነው። ከ3 ያንሳል ኦር ኢኳል ይሆናል ትሩ ነው። ስለዚህ 0 ይሆናል። 1ም ሳቲስፋይ ያደርግናል። 0 ያንሳል ኦር ኢኳል ቱ 1 ሌዛን ኦር ኢኳል ቱ 3 ትሩ ነው። ስለዚህ 1 2 ፕላስ 3ም ሳቲስፋይ ያደርገዋል። 3 0 ያንሳል ኦር ኢኳል ቱ ሌዛን ኦር ኢኳል ቱ 3 ሌዛን ኦር ኢኳል ቱ 3 ትሩ ነው የሚሆነው። 4ን ብንወስድ ሳቲስፋይ ያደርገውም። ስለዚህ ሶሉሽን ሴታችን ላይ ሁለተኛው ኩዌሽን ላይ ማን ነው የሚሆን? 0 1 2 እና 3 ነው። ጥያቄያችን ግን how many integers that satisfy both question ነው የተባለ። ኢንተርሴክሽኑን ነው የምንወስድ። ይሄንም ሳቲስፋይ ያደርገውን እዚህ ጋር 3 ያለች እዚህኛው ላይም 3 ያለች ሌላኛው እነዚህ 0 1 2 የሚለው ከመጀመሪያው ኩዌሽን ላይ ሳቲስፋይ አያደርጉም። 4ን ስንወስድ ደግሞ ሁለተኛው ኩዌሽን ላይ ሳቲስፋይ አያደርግም። በሌላ አባባል ኮመን የሆነ ሳቲስፋይ የምታደርገው ቁጥር ማናት? 3 ናት። 3ን ራሷን ስለዚህ 3 ናት። 3ን ራሷ የትኛው ኢንቲጀር ነው አልተባልንም። how many ኢንቲጀር ነው የተባልነ። ስለዚህ ስንት ኢንቲጀር ነው ሳቲስፋይ የሚያደርገው? አንድ ኢንቲጀር ያችም 3 ነች። ስለዚህ መልሳችን አንድ ሚል ምርጫ ካለን ምርጫችን ላይ መልሱ አንድ ይሆናል ማለት ነው። ያ የዲ ምርጫ ዲ ይሆናል መልሳችን ማለት ነው። በዚህ መልክ እንሰራለን። እሺ ቀጣይ ጥያቄ ቀጣይ ጥያቄ 13ኛ the bus is carrying 28 passengers of which 12 are males. what is the ratio of male to female passenger? አሁን ቶታሊ በሱ ኬር ማድረግ የሚችለው ስንት ፓሴንጀሮችን ነው? 28ዎችን ነው። ከነዚያ ውስጥ ግን 12ቱ ምንድናቸው? ሜል ናቸው ነው የተባለ። ስለዚህ 12ቱ ሜል ሆኑ ማለት ከዚህ ውስጥ ፊሜሎች ስንት ናቸው ማለት ነው? ፊሜሎችን አይዴንቲፋይ ለማድረግ ከቶታል ፓሴንጀር ነምበር ሲቀነስ ሜሎችን ማድረግ እንችላለን። 28 ሲቀነስ 12 ስንት ነው? 16 ይሆናል ማለት ነው። ስለዚህ what is the ratio of male to female ከተባልነ የሜሉ ስንት ነው? 12 ነው። 12 ሬሾ ስንት? 16 አድርገን አይዴንቲፋይ እናደርጋለን። እሺ 12 ሬሾ 16 እንደዚህ የሚል ምርጫችን ላይ የለም ከሌለ ስለዚህ እናቃለው። 12ን በስንት ማቃል እንችላለን? በ3 እና በ4 ስናቃለው በአራት ስናቃለው ሁለቱንም ስንት ይመጣልናል? 3 ሬሾ 4 ይመጣልናል። 3 ሬሾ 4 ይሄ ማለት ደግሞ ምን ማለት ነው? ከ3 4ኛ ጋር ኢኳል ነው። ከ3 4ኛ ጋር ኢኳል ነው። ስለዚህ 3 4ኛ ሚል ምርጫ ካለን 13ኛው ጥያቄ ላይ ማለት ነው 13ኛው ጥያቄ ላይ እንደዚህ የሚል ምርጫ ካለን ልክ ነን ማለት ነው። 3 4ኛ የኤ መልሱ ስለዚህ ምን ይሆናል? ኤ ይሆናልናል ማለት ነው።
ኤ። እሺ ሌላኛው what is the largest of two solution of equation x square minus 4x is equals to 96 ነው የተባልነው። ይሄ ምንድነው የተሰጠን ኢኩዌሽን ኳድራቲክ ኢኩዌሽን ነው። ኳድራቲክ ኢኩዌሽን። ስለዚህ ኳድራቲክ ኢኩዌሽን ከሆነ በኳድራቲክ ኢኩዌሽን ፎርም ማስቀመጥ አለብን። ሪራይት ማድረግ አለብን። ምን አደረገን? x square minus 4x minus 96 is equals to 0 ፎርማት እናደርገዋለን። እዚህ ጋር ፎርሙላውን ካስታወሳችሁ ኳድራቲክ ኢኩዌሽን በሚሆንበት ጊዜ በቀላሉ እነዚህን ቫልዩዎችን አይደንቲፋይ ሳቲስፋይ የሚያደርጉትን ቫሪያብሎች ወይ ቫልዩዎች ለማወቅ ምንድነው ምን እንጠቀማለን? ማይነስ ቢ ፕላስ ኦር ማይነስ ራዲካል ኦፍ ቢ ስኩዌር ማይነስ 4ac ኦቨር 2a የሚል ፎርሙላ እንጠቀማለን። በዚያ እነዚያን ነምበሮች ሳቲስፋይ የሚያደርጉትን ኳድራቲክ ኢኩዌሽን አይደንቲፋይ ማድረግ እንችላለን። አብረን አይደንቲፋይ ማድረግ። እሺ ስለዚህ ይሄን በዚህ ፎርም ካስቀመጥነ በኋላ ምንድነው ኳድራቲክ ኢኩዌሽን ላይ ሶሉሽን አይደንቲፋይ ለማድረግ ይሄን ፎርሙላ መጠቀም እንችላለን። ማይነስ ቢ ፕላስ ኦር ማይነስ ራዲካል ሩት ኦፍ ቢ ስኩዌር ማይነስ 4ac ኦቨር 2a የሚል ፎርሙላ ይሄን መጠቀም እንችላለን ማለት ነው። አሁን ከዚህ ኢኩዌሽናችን ላይ የኤ ቫልዩ ማናት? ይቺ የመጀመሪያው የኳድራቲክ ኢኩዌሽን ኮኤፊሺየንታችን ነች። ስለዚህ ኤ ኢኳልስ ቱ 1 ነው። ቢ ማለት ደግሞ እዚህ ጋር ያለችዋ ማይነስ 4 ማለት ነው። ቢ ኢኳልስ ቱ ማይነስ 4 ነው። ሲ ማለት ደግሞ ማይነስ 96 ነው። ኳድራቲክ ኢኩዌሽናችን ላይ ኤ ማለት የመጀመሪያው ስኩዌር ያለበት ኮኤፊሺየንቱ ነው። ቢ ማለት ደግሞ ኤክስ አንድ ሲንግል ኤክስ ያለበት ኮኤፊሺየንት ቫልዩ ነው። ሲ ማለት ደግሞ ኮንስታንት ቫልዩ ነው ሪፕሬዘንት የሚያደርገው ኳድራቲክ ኢኩዌሽን ላይ። ስለዚህ በዚህ ፎርም ስናስቀምጠው ማይነስ አልኩኝና ይቺ ማይነስ ዋ ማለት ነው። ማይነስ አልኩና ማይነስ ቢ ነው የምናደርገው፣ ግን ቢ ራሷ ኔጋቲቭ ነች። ስለዚህ በቅንፍ ማይነስ 4 ብለን እናስቀምጥ። ፕላስ ኦር ማይነስ ራዲካል ቢ ስኩዌር ማለት ማይነስ 4 ዘሆል ስኩዌር ማለት ነው። ማይነስ 4 ታይምስ ኤ ማለት ስንት ነው? 1 ነው። ታይምስ ሲ ማለት ደግሞ ማይነስ 96 ማለት ነው። ኦቨር 2 ታይምስ ኤ ማለት 1 ናት። ይሄን ስንፈልግ ማይነስ ኦፍ ማይነስ 4 ይሆናል። ፕላስ ኦር ማይነስ ሩት ኦፍ ማይነስ 4 ስኩዌር 16 ይሆናል። ማይነስ አልኮኝና 4 ሲባዛ በ96 እሺ ማይነስ 4 ሲባዛ በማይነስ 96 ማይነስ ኦፍ ማይነስ ሲሆን ፕላስ ይሆንና 384 ነው የሚሆነው ኦቨር 2 ማለት ነው። እዚህ ኳልሱ 4 ፕላስ ኦር ማይነስ ሩት ኦፍ 16 ሲደመር 384 400 ይሆናል። 400 ሲካፈል ለ2 ማለት ነው። ዜን ይሄ ማለት ሁለት ሶሉሽን ይኖረናል። የመጀመሪያው 4 ፕላስ 400 ከሩት ሲወጣ 20 ነው። 20 ሲካፈል ለ2። ሁለተኛው ሶሉሽናችን ደግሞ ሁለተኛው ሶሉሽን 4 ሲቀነስ 400 ከሩት ሲወጣ 20 ሲካፈል ለ2 ማለት ነው። እሺ 4 ሲደመር 20 24 ነው። 24 ሲካፈል ለ2 ስንት ነው? 12 ይሆናል። 4 ሲቀነስ 20 እዚህኛው ሶሉሽን ላይ ማይነስ 16 ለ2 ማይነስ 8 ሁለት ሶሉሽን አምጥተናል። ስለዚህ ጥያቄያችን ግን ምንድነው የሚለው እዚህ ጋር what is the largest of the two solution of the equation? ይሄ ኢኩዌሽን ሁለት ሶሉሽን አለው። ስንትና ስንት? 12 እና -8 አምጥተናል። ከነዚያ ውስጥ ግን ማክሲመም ቫልዩ ያለውን ወይም ደግሞ the largest of the two solution የተባለ largest ደግሞ ስንት ያመጣል? 12። ስለዚህ ምርጫችን ዲ ይሆናል ማለት ነው። ዲ ይሆናል ማለት ነው። እሺ 15ኛ ጥያቄ what is the distance between point P of minus 10 የመጀመሪያው ፖይንት አለ። ኪው ላይ ደግሞ -4 አለን ማለት ነው። እዚህ ጋር የተጠየቅነው ምንድነው? ዲስታንስ ነው። የዲስታንስ ፎርሙላ ደግሞ ምንድነው? x2 x1 the whole square plus y2 y1 the whole square ዜን ራዲካል አድርገን ነው የምንሰራው አብራችሁ። እሺ በዚህ መልክ ነው ፎርሙላው ማለት ነው። አሲዩም ፒን x1 እና y1 ብለን ብንል ኪውን ደግሞ x2 ደግሞ x2 እና y2 ብለን ቫልዩ አሳይን በምናደርግበት ጊዜ ሌትስ ሳብስቲቱት ኢት ራዲካል x2 ማለት እዚህ ጋር የተሰጠን ስንት ነው? -4 ነው። -4 ማይነስ x2 ደግሞ ማለት ነው x1 ማለት ደግሞ -10 ነው። ስለዚህ ማይነስ ኦፍ ማይነስ 10 ይሆናል። ዜን ሆል ስኩዌር ፕላስ y2 ማለት ደግሞ ስንት ነው? -4 ነው። ዜን ማይነስ ኦፍ ማይነስ 10 ማለት ነው።
በዚህ መልክ ስኩዌር ራዲካል እናደርጋለን። ዜን ይህንን ሶልቭ እናደርግ። -4 ማይነስ ኦፍ ማይነስ 10 ሲሆን ስንት ማለት ነው? 6 ስኩዌር ማለት ነው። ፕላስ -4 ማይነስ ኦፍ ማይነስ 10 ማለት ደግሞ በተመሳሳይ 6 ማለት ነው። 6 ስኩዌር ራዲካል እናስገባለን። ዜን ቶታሊ 6 ስኩዌር ፕላስ 6 ስኩዌር 36 ሲደመር 36 ማለት ነው 72 ይመጣል ራዲካል። ይሄ ማለት ደግሞ ማለት ነው 2 ሲባዛ በ36 ራዲካል ማለት 36 ከራዲካል ሲወጣ 6 ሆኖ ይወጣልናል። 6 ራዲካል 2 ይሆናል ማለት ነው መልሳችን። ምርጫችን ላይ መኖሩን አብረን ቼክ እናድርግ። የኤ ምርጫ 6 ራዲካል 2 ሚል አለ። ስለዚህ መልሳችን ምንድነው የሚሆነው? ይሄ ነው ማለት ነው። እሺ 16ኛ ጥያቄ if the average arithmetic mean of a list of s integer is 18 what is the sum of the integer ነው የተባለ። ስለዚህ average or arithmetic mean ማለት ካልኩሌሽኑ ምንድነው? ነምበር ኦፍ ሰም ኦፍ ነምበር ሲካፈል ነምበር ኦፍ ነምበር ኦር ካውንት ኦፍ ነምበር ማለት ነው is equals to 18 ማለት ብለን እንጽፋለን። እሺ ስለዚህ ሰም ኦፍ ነምበር ሲካፈል ለኤስ is equals to 18 ኤስ ያልንበት ምክንያት ምንድነው? ኤስን ኢንቲጀር አለ ተብለን ጥያቄያችን ላይ ስለተሰጠን ነው ማለት ነው። ስለዚህ የተጠየቅነው ደግሞ what is the sum of integer ነው የተባለ። ሰም ኦፍ ኢንቲጀር ማለት ይሄኛው ነው። እንዴት ነው የምናገኘው? ክሪስ ክሮስ እናደርግና ሰም is equals to ኤስ ታይምስ 18 ይሆናል። ያ ማለት ነው 18 ኤስ። እንደዚህ የሚል ምርጫ ካለን ምርጫችን ላይ መልስ ይሆናል ማለት ነው። ያ ቾይስ ሲ መልሳችን ነው ማለት ነው። በሌላ ፓርት እስከምንገናኝ ሰላም ሁኑ።